የዋህ ስትሆን ብዙ ነገሮችን ትሆናለህ። ብትናገር ዕዳ፣ ዝም ብትል ዕዳ። በአሁኑ ሰዓት የትኛው እንደሆነ በየትኛው መንገድ መኖር እንዳለብህ ራሱ ለማወቅ በጣም ከባድ ነው። የዘመኑ ሰው ስታምነው ይከዳሃል። ጠዋት ያወራውን ማታ አይደግምልህም። እኛ ሰዎች ለምን ይሆን ታዲያ እንደዚህ ይሆን ነው? ለምን ይሆን አንዱ ለአንዱ ቁስል ሰበብ መሆን የፈለግነው? ለዚህ ለአዱንያ ህይወት መቼ ትተናትና ተለይነታናት እንደምንሄድ ለማናውቃት፣ እኛ መቼ እንደምንለያይ ለማናቀው ህይወት፣ እኛ ማለት እኮ በአዱንያ ላይ እንግዳዎች ነን። ለዚህ ለአጭር ህይወት ግን ተነቃቅለን እንኖራለን፣ ተወሻሽተን እንኖራለን። አንድ ባይደሰታል